መታሰቢያ ነው። በዚህች ቀን የፋርስ ንጉሥ ወደ ሆነ ወደ ሰራዊት እግዚአብሔር ላከው። ከሰናክሬም ሰራዊትም 185,000 አርበኞች ወንዶችን ገደለ። ይህ እንዲህ ነው። ሰናክሬም ኢየሩሳሌምን በከበባት ጊዜ ሕዝቅያስንና ፈጣሪው እግዚአብሔር እየዘለፈ ወደ ሕዝቅያስ መልእክተኞችን ላከ። እንዲህ ማለት እግዚአብሔር ይገድላቸዋል እያለ ሕዝቅያስ አያሳችሁ ከእጄ የሚያድናችሁ ማን ነው? የይሁዳ ንጉሥ ሕዝቅያስም እጅግ አዘነ። ወገኖቹንና ሀገሩን ኢየሩሳሌም ያድን ዘንድ ማቅ ለብሶ ወደ እግዚአብሔር ጸለየ። እግዚአብሔር ልመናውን ተቀብሎ ወደ ፋርስ ንጉሥ ወደ ሰናክሬም ሰራዊት የመላእክት አለቃ ሚካኤልን ላከ። ድንቅ ሥራንም ሰርቶ ኢየሩሳሌምን የይሁዳ ሰዎች ሁሉ አዳናቸው። ስለዚህ የከበረ መልአክ የመላእክት አለቃ ሚካኤል ባሉ መታሰቢያ በዚህ ቀን እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ መልአክ አማላጅነት ይማረን፣ በረከቱም ከእኛ ጋር ትሁን ለዘላለሙ አሜን። ሰላም ለከ ረድኤተ ቅዱሳን ሰማዕት ወአቡነ ዘበሰማያት ዘውስተ ቆማት ሚካኤል ፀሐይ ኢና ወረራን አዝሪት ያንአኒ ወአንሳአኒ እንዳግም ወር ውስተ ግነትከ ዘሃሎ ሕይወት ወበዘኪነት ኮነ ሰማዕት። በዚችም ቀን የሳናክሬስ ከሚባል ሀገር አባ ሆራ በሰማዕትነት ሞተ። አባቱም አንደኛ ነበር፣ አንዲቱ እህቱም ነበረችው። ጎልማሳም በሆነ ጊዜ ሰማዕት የሆነ ዘንድ ወደ ሀገረ ባሪማ ሄደ። በመናፍስቱ ይዞና በጌታችን በኢየሱስ ክርስቶስ አመነ። መኮንኑ ታላቅ ስቃይን አሰቃየው። ከስቃዩም ድኖ ተነሳ። መኮንኑም በእጁ ላይ ጌታችን እያደረገውን ይህን ተአምር አይቶ ከሚስቱና ከልጆቹ ጋር አመነ። በሌላ መኮንን እጅግ ከሚስቱና ከልጆቹ ጋር በሰማዕትነት ሞተ። ቅዱሳን አባ ሆራን ወደ እንዲናው ላከው። በዚህ በእንደ አይነቱ በሆነ ስቃይ አሰቃዩ። በመንኮራፋቸውም ዘግዝቀው ሰቅለው በእሳት በአጋሎት የእራት በትር መኮንኑም ከማሰቃየቱ የተነሳ በደከመ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። የሰማዕትነት አክሊል በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሰማዕታት ጸሎት ለዘላለሙ አሜን። ሰላም ለሆ አሃባ እጅግ ዘተመዘነ አነጥለተ ተዋክ በበታሃቲ ርሱነ ወሶ ለሰራ አምር ዘቆል ምስለ ሚስቱ ወደቂቱ ካሎ ፍልጣን በእዳዊቱ መኮንን እምነት ሰላም ለከ ለእደው እምን አስርቱ ወሰባቱ ዋንስ እስራ ወወረ ትይቱ ወለ ብዙኃን ሰላም ዘመኑ ወደ አምሰላጠይ ዘመኑ ዳቱ እስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እስራ ወሰሉሱ ለአምሌ በዘቲ ዕለት አይረፍ አብ በልያስ ኤጲስቆጶስ ፍልጥ አይረፍ ወኮነ ሰማዕተ ቅዱስ አሞን ዘማዕከቱ ዛቀቱ ማለት አዘደሪ አይነፈን ለተጣሙ ተጸፈ ለዳና ወጣ ዘመረቀ መጽሐፍ ተገሰቀ ዘወጣ ለከማስላት ወቁ በመላማ ጉናም ተታታ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ታርቆ ባርኮ በባሰቲ መካን እስካረገዊ ልክ ማሱ ሕፃን ለተጠቆ በቅታት ወደ ዛጻፎ እንደይደርስ ከዛንጎ ወደ ተጠርቅሞ በልሳን ሐዲስ ወደ ዘሳ መቃሎ በዝነማተ በጸሎቱ ማርያም አረቀ ሁሉ እምበስ ክቡረ ይማረን ኢየሱስ ክርስቶስ ክቡረ ይማረን ኢየሱስ ክርስቶስ ክቡረ ይማረን ኢየሱስ